አገልግሎት እንዳይሰጥ ሆኗል። በአጠቃላይ እንደ ክልል እጅግ በጣም በርካታ ውስብስብ የሆኑ ችግሮችን ስናስተናግድ ቆይተናል። በተለይ የአማራ ሕዝብ ጥያቄ እንዳይመለሱ ብቻ አይደለም፣ በኢትዮጵያ ታሪካዊ ጠላቶች ጋር በመሆን ባንዳና ተላላኪ በመሆን በጣም በርካታ ችግሮችን ስናስተናግድ ቆይተናል። በተለይ የኢትዮጵያ ካልፈረሰች እኛም አንኖርም ከሚሉ ህወሓት ጋር ተላላኪና ባንዳ በመሆን እየሰሩ ያለው ጽንፈኛውንም ዳግም የአማራን ሕዝብ ለማዋረድ እየሰራ ያለን ኃይል የሀገር መከላከያ ሰራዊት በተለይ 403ኛ ኮር በአካባቢያችን ከመጣ ጀምሮ ከተማችን አንጻራዊ ሰላም እንዲመጣ ተደርጓል። በጣም ሁኔታ ታውቃላችሁና ከ2013 የሰሜን ጦርነት ሳናገግም ከኛው አብራክ በመጡና በእኛው ልጆች በሆኑ የክልላችን የፖለቲካ የማህበራዊና የኢኮኖሚ ሁኔታዎች ውጥቅም ተወጥቶ ከፍተኛ የሆነ ቁሳዊና ከሁሉም በላይ ደግሞ ክቡር የሆነው የሰው ልጅ ህይወት ተጎድቶ ዛሬ ላይ ዳባት ወረዳ ባዘጋጀው ፕሮግራም ላይ በርካታ በአንድ ጎን የሚያሳዝኑ በአንድ ጎን ደግሞ ለአካባቢው ተስፋ የሚሰጡ ፕሮግራሞችን አይተናል። ዳባት ከተማም ከዛ የተቀዳ ዛሬ ትናንት ከዞኑ መልስ የወረዳችን መሰረታዊ የከተማችን መሰረታዊ ችግሩ የሰላም ችግር ነው። ያው ፈረንጆች ሰላም ነው ኦክሲጅን ነው የሚሉት፣ ያለ ሰላም መንቀሳቀስ አይቻልምና ስለዚህ ዛሬ የምንማርበት ብዙ የምናወራበት ነገር ሳይሆን ከትናንትና ችግራችን ተምረን ነገ አካባቢያችን ሰላም ለማረጋገጥ ነው። እንደ አማራ ክልል ብሎም እንደ ሰሜን ጎንደር ዞን ከዛም ከፋ ያለ የጸጥታ ችግር የሚገለጠው የዳባት አካባቢ የራሱ የሆነ የጸጥታ ኃይል በማደራጀትና በማንቃት በኩል ወቅቱን ሊመጥን የሚችል የተዘጋጀ የታጣቂ ወይንም ይህን የገጠመን ችግር ፊት ሊያደርግ የሚችል የጸጥታ ቁጥር ባለመኖራችን ከተማችን ላይ እንዳያችሁት ቁሳዊ ውድመት፣ ቢሮዎች ወድመዋል፣ የሰው ልጅ ተዋል፣ ሰዎች ታግተዋል። አካባቢያችን መልማት አልቻለም። ከአካባቢ በነፃ መንቀሳቀስ መቻል አልቻለም። ይህ ደግሞ የትን የመጣ ችግር ሳይሆን ከኛው አብራክ በወጡ ልጆች የተፈጠረ ችግር ነውና ይህን ችግር ለአንዴና ለመጨረሻ ጊዜ ለመቀልበስ ምስጋና ለጀግናው የመከላከያ ሰራዊታችን ብሎም ለጥምር ጦራችንና ንጹህ ለሆነው ህዝባችን አሁን ባሉ አንጻራዊ ሰላም ቀጣይ ሁሉንም ሰላሞች አረጋግጠን ይህ አካባቢ ሰላም ሆኖ ማህበረሰባችን ወደ ልማት አጠቃላይ መንግስትን በሚደግፍበትና አካባቢውን በሚያለማበት ሁኔታ እንዲሆን ዛሬ የተጀመረው ስልጠና አንዱ ማሳያ ነው ማለት ነው። ስለዚህ ስልጠና እንዳሁኑ ከመድረክ በዘለለ ወደ ውስጥ አይተን መንግስት ሁልጊዜ የገጠሙ ችግሮች በሙሉ በጦርነት ብቻ ይፈታሉ ብሎ አያስብም። እንደምታውቁት በየትኛውም ጊዜ የመንግስት እጆች በሙሉ ለሰላም የተዘረጉ ናቸው። ስለዚህ ይህን የሰላም ጥሪ መሰረት ተደርጎ በርካታ ታጣቂ ኃይል ወደ መንግስት በምረት አንድ በሃይማኖት አባቶች ሁለት በድርድር ገብቶ ዛሬ ላይ በአብዛኛው በደቡብ ጎንደር፣ በሰሜን ጎንደር፣ በወሎ አካባቢ በርካታ ታጣቂ ኃይል በዲዲአር ገብቶ ተመርቆ እየወጣ ያለ ማለት ነው። ስለዚህ ክቡር የሃይማኖት አባቶችና የሀገር ሽማግሌዎች ከሌላው አካባቢ ያሉ ሃይማኖት አባቶች ከኛሉ፣ ከሌላው አካባቢ ያሉ የሀገር ሽማግሌዎች ከኛሉ። ይህ ከኛ አካባቢ ያለው ጉድለት በጣም ሰፋ ያለ ነው ማለት ነው። የገጠመን ችግር ሁላችን በትጥቅ እንፈታዋለን የሚለው ማስተሳሰብ ትንሽ ወደኋላ ይቆያል። ስለዚህ ክቡር የሃይማኖት አባቶችና የሀገር ሽማግሌዎች ቀሪ ወደ ሰላም ያልገቡ ታጣቂዎችን ቡድን በማምጣት አካባቢውን ሰላም በማድረግና አካባቢውን ሊረጋ በማድረግ በኩል ትልቅ ድርሻ አለባቸው ማለት ነው። ከዛ በተረፈ የዚች ሀገር ታሪካዊ ጋሻና ጦር የሆነው ጀግናዊ መከላከያ ሰራዊታችን አካባቢውን ሰላምና እያረጋጋ ያለበት ሁኔታ ነው ያለ። ይህን ከጎኑ ነው ይህን እድል ተጠቅመን ዳባትና የሰሜን ጎንደር ዞን አካባቢ ከየትኛውም ታጣቂ ቡድን ነፃ ማውጣት አለን። እንደ አማራ ክልል እንደ ኢትዮጵያ አጠቃላይ የሀገሪቱን ውከትና ብጥብጥ ያሰሙ ኃይሎች እየከሰሙ ባለበት ወቅት ወደ ሰላም እያንሰራን ባለንበት ወቅት በእናንተ ጥረትና በህዝባችን ጥረት ሰላም አንጻራዊ ሰላም በፈጠረበት ወቅት የሚደረግ የምረቃ እና የጸጥታ ኃይላችን የማደራጀት ወቅት ላይ ነው። ሁለተኛው ይሄን ሰላም ይሄን አንጻራዊ ሁኔታ በማንሳር ላይ እያለ ይሄ ሁኔታ የማይመቻቸው ምንጊዜም ስለ አማራ ህዝብ ሆኖ ኢትዮጵያ ህዝብ መዳማት፣ መዳከም፣ መሞት የሚናፍቃቸው አንጻራዊ ሰላም ተፈጠረ ብለው በአጭሩ በዚህ 2-3 ቀን ውስጥ በአማራ ክልል ከዚህ በፊትም ድል አገኝበታለሁ ብሎ ባሰቡበት ቦታ የትግራይን ህዝብ ጥጥ አድርጎ የበላው ወያኔ የአማራ ህዝብ ላይ ዘምቶ ቅስሙ ተሰብሮ ተቀጥቅጦ ከወጣ በኋላ ከተወሰነ ዓመታት በኋላ
አሁን በዚህ 2 ቀን ጸለምት ላይ ምዕራብ ጸለምት ምስራቅ ጸለምት ላይ ማጥቃት ሰንዝሮ ተከዜ ተሻግሮ ሁከት መፍጠር ጀምሮ ነበር። ትልቁ ተልእኮው ደግሞ በዚህ ቦታ ላይ መተን ድሮ ጀምሮ የሚያስታውሱት ህዝብ እየበሉ ሰው እየገደሉ የሚያስታውሱት የካቲት 11 ጸለምት ተቋጥረን እናከብራለን። ከዛ የላኳቸው ጽንፈኛ በአማራ ህዝብ የሚነግዱ አሰልጥነው ጥይት ሰጥተው ሎጂስቲክስ ሰጥተው የላኳቸው ኃይሎች ግማሹ በዋልድባ ገዳም ወደ አጅሬ፣ ግማሹ በሰሃት አድርጎ ወደ ደቡብ ጎንደር እና ምስራቅ በለሳ የላኳቸው እስከ ሴላቸው ጭምር የነሱ ውስጥ ያሉ ሴሎች ተከታታይ መረጃ የሚሰጡ የደረሰበትን የሚያስታውቁ ኃይሎች ልከው በላኩት ልክ ሳይፈጸም ሲቀር ይሄ ኃይል ጥይታችን ወስዶ የሰጠው ሎጂስቲክስ ሳያሳካ ሲቀር ብለው ተሻግረው ጦርነት ጀምሩ። ግን ደግሞ አልተሳካላቸው። ያ ኃይል ተደምሶ አሁን አብዛኛው መሪውም ጭምር ተማርኮ ያው ዜና ስለምትሰሙ የጸለምት ህዝብ የማይጠር ህዝብ ምን እንዳለ ስላያችሁ ቅስሙ ተሰው ተመልሷል። አልተሳካለትም። አይደለም ማንሰራራት መጥፋት ያስከተለው ነው። አሁን ጮህ ላይ ያለ ጮህት በየተደበደው በዚህ ተደረኩኝ ያለ ጮህ ነው። ይሄ የትግራይ ህዝብ አይታችሁ ከሆነ ሚዲያ ብትከታተሉ መቀሌ ወጣቱ አዛውንቱ ወጡ ምን እንዳለ ሰልፉን ያያችሁ ያለው ተቃውሞ እኛ ሞት አንሻም፣ ሰላም ነው የምንፈልገው፣ ችግራችን መስራት የምንፈተው በሚልበት ጊዜ ያነ ከትውልዱ እስካሁን ከሞት ውጭ ሰውን ሰላም የማይሆኑ አካል ውጊያ በከፈተበት ወቅት እናንተ የዛሬ ቁርጥ ቀን ልጆች ተመርቃችሁ ሰልጥናችሁ ለአንድ ወር ያህል ስልጠና ዛሬ ደግሞ በዞናችሁ በከተማችሁ ይሄ የዳባት ህዝብ መከራ ሰቆቃ እንታደጋለን ብላችሁ የተሰለፋችሁ ወጣቶች ትልቅ አደራ ያለባችሁ ሆኑና ይህን ተገንዝባችሁ ይሄ ኃይል እንደባለፈው እዚህ ዳባት መጥቶ ወይ ደግሞ ውቅርና ጭራ መጥቶ ቢጮህበት ሳይሆን ባሰበበት በቦታው የሚዘጋበት እና ቀጣይ ኢትዮጵያችን ትግራይም ሆነ አማራ፣ ኦሮሞ፣ ሌላው ኢትዮጵያ የወለደቻቸውና ልጆች ሰላም የሚሰፍንበትን ለማረጋገጥ የመጀመሪያው ታርጌታችሁ አማራን ነፃ ማለት ነው። የአማራ ህዝብ ከሞት መታደግ፣ የአማራ ህዝብ ኢኮኖሚ ማስቀጠል፣ አሁን ቁሞ ያለው ልማት እንዲቀጥል ማድረግ፣ የእናንተ ወንድሞች መከራ ሰቆቃ የሚያቆምበትን መፍጠርና ትውልዱ ወደ ሻገር የሚሻገርበትን ወደ ልማት የሚሻገርበትን ለመፍጠር ትልቅ አደራ የተጣለባችሁ ተመራቂዎች ናችሁ።